መካከል በማበድና ባለማበድ መካከል በመሞትና በመትረፍ መሃል በደስታና በሐዘን መካከል በመገናኘትና በመለያየት አካፋይ ላይ መሰንቀር ወይ ጥሩን አልመረጥኩ አልያ መጥፎን የሁለቱም እሳት እየፈጀኝ ዛሬም ድረስ አለው። ሰው ደህና ናት ብሎ እንዳይቀርበኝ ወይ ለይቶላታል ብሎ እንዳይርቀኝ አጓጉል ሆኜ ቀረው። የሰዎች ፍቅር ወይም ጥላቻ ሳይሆን የውሸት ሐዘኔታቸው የማስመሰል ርህራሄያቸው ነው የተረፈኝ። በህይወቴ በጣም ደስተኛ ሴት ነበርኩ። እንዳሁኑ ከመሃል የቀረው አልነበርኩም። አንድ ጥግ መያዝን አውቅበት ነበር። ያኔ በራሴ ባይምሮዬ በልቤ የማዘዝ ሙሉ ስልጣን ነበረኝ። ይህ ስልጣን መቆየት የቻለው ግን ናትናኤል በህይወቴ እስኪመጣ ብቻ ነው። እሱን ካወቅኩ በኋላ ማንነቴ እንኳን ለሰዎች ለራሴም ጠፍቶኝ ነበር። ስሜን፣ ማንነቴን፣ ሰው መሆኔን ሁሉ የምወደው ከሱ ጋር ስሆን ነው። ብሌን፣ የኔ ብሌን እያለ ሲጠራኝ ሲያምርበት፣ ቤተሰቦቼ ይህን ስም ስለሰጡኝ በልቤ ደጋግሜ መርቄያቸዋለሁ። እሱ የጠራው ስሜን ማንም ባያነሳው ምኞቴ ነው። እኔና ናቴ የተዋወቅነው በምሰራበት የመንግስት ተቋም ጉዳይ ሊያስጨርስ ሲመላለስ ነበር። መመላለሱ ስላሳዘነኝ ጉዳዩን ተከታትዬ እያስጨረስኩለት፣ አንድ ሰው በመርዳት ካገኘሁት እርካታ ውጪ ምንም የተለየ ስሜት አልተሰማኝም ነበር። ለትብብርሽ ለምስጋና እንዲሆን ምሳ ካልጋበዝኩሽ አለ። ፍቃደኛ አልነበርኩም። የተለየ ነገር እንዳደረኩ ስላልተሰማኝ ምሳው ይገባኛል ብዬ አላሰብኩም። ጉዳዩን በማስጨርስበት ጊዜ የተለዋወጥነው ስልክ ግንኙነታችን ግላዊ ያደረገው። ከብዙ ጭቅጭቅ በኋላ አብረን ምሳ ልንበላ መስሪያ ቤት አካባቢ ያለ ሆቴል ተቀጣጠርን። ቦታው ላይ ቀድሜ የተገኘሁት እኔ ነበርኩ። ከ10-15 ደቂቃ በኋላ መጣ። ወደ ሆቴሉ ሲገባ ሞገሱ ቦታውን የተለየ ድባብ ሰጠው። ንጉስ አሽከሮችን አስከትሎ እንደሚሄደው አረማመዱ ኩራትና እርጋታ የሞላው ነው። ወንድ ነው። ትክክለኛ ሀበሻዊ ወንድ፣ እንደ አባቴ እንደ አያት አይነት ቆፍጠን ያለ ወንድ። አጠገቤ እንደደረሰ ቁጭ ባልኩበት ጉንጬን ሳመኝና ተቀመጠ። ፊቴ ስግል ተሰማኝ። ከፊቴ ጀምሮ እስከ ውስጥ እግሬ ድረስ ላባ ጠመቀኝ። ያደረኩት ክፍት ጫማ በላብ በረጠቡ እግሮቼ ሲሪስ ይታወቀኛል። ጭኖቼ ላይ ያስቀመጥኳቸውን እጆቼን አንስቶ ጠረጴዛ ላይ ከተቀመጠው ሶፍት ስቦ በላብ የተጨማለቁ እጆቼን ጠራረጋቸው። መደናበሬ በእጥፍ ጨመረ። ይሞቃል አይደል? ቆይ ታጥቤ ልምጣ ብዬ ወደ መጸዳጃ ቤት ሄድኩኝ። ፊቴን፣ እጆቼን፣ ደረቴን በውሃ ከደባበስኩ በኋላ የመጸዳጃ ቤቱ መስታወት ላይ አፈጠጥኩ። እርግጠኛ ነሽ ብሌን አልኩኝ ድምፄን ቀስ አድርጌ። ራሴው ለጠየቅኩት ጥያቄ ጭንቅላቴን በመነቅነቅ ያወንታ ምላሽ ሰጠው። ከዛች የምሳ ቀጠሮ በኋላ ግንኙነታችን ጠነከረ። ወደ ፍቅር ግንኙነት ለመግባት መነጋገር አልተጠበቀብንም ነበር። በቃ አይኖቻችን፣ ልቦቻችን፣ ነፍሶቻችን ቀድማ አውርተዋል። ከኛ በላይ እነሱ ተዋውቀዋል። ጠቅልሎ የመግባት ያክል ውሎና ዳሬ ሁሉ እሱ ቤት ሆነ። አልፎ አልፎ ዕቃ ለመውሰድ ካልሆነ ወደ ቤት ያልሄድም። ጣራና ግድግዳ ምንድን ነው? ቤት እኮ የሚወዱት ሰው ያለበት ነው። የልብ ሰው ያለበት የትም ቤት ነው። እኔም ልቤንም ማረፊያዬንም የያዘ ቤት አግኝቻለሁ። አንድ ምሽት እኔና ናቲ ቤታችን ውስጥ ጥሩ ጊዜ እያሳለፍን ነበር። ቤቱ በአበባ ተሞልቷል። መሬት ላይ የተበተኑ ቀይ ጽጌረዳዎች፣ ቆንጆ ወራትና እኔ የምወደው ነጭ ወይን አለ። ይህን ሁሉ ያዘጋጀው ናቲ ነበር። ምን እያከበረ እንደሆነ ግራ ቢገባኝም ጥሩ ጊዜ ከሱ ጋር ስላገኘው ግን ደስ ብሎኛል። ራት በልተን እንደጨረስን ወይኑን ብርጭቆ ላይ ቀርቶልኝ በካኪ ያለ ወረቀት ሰጠኝ። ተንቀጭቅጬ ከፈትኩት። ስጦታ ነበር የጠበቅኩት፣ ግን ደብዳቤ ነው። ማንበብ ጀመርኩ። ከላይ የዩኒቨርሲቲው ስም አለ። ከዛ ሀገሩ ካናዳ። ናትናኤል በዛብህ፣ ለዩኒቨርሲቲው ያቀረብከው የነጻ ትምህርት ዕድል ተቀባይነት አግኝቷል። ብዥ አለብኝ። የወይን ብርጭቆዬን አየሁት። ጭራሽ አልነካሁትም። አዎ ሰክሬ አይደለም። ለረጅም ደቂቃዎች ጸጥ አልኩ። ናቲ ከኋላዬ እንደቆመ አንገቴን እንደማሻሸት ጨመቅ ያደርገኛል። ቀና ብዬ አየሁት። እንባዬ ከየት እንደመጣ አላውቅም፣ ዝርግፍ አለ። እንዴ ብሌን፣ በዛው እኮ አልቀርም ብሎ እግሬ ስር ቁጭ አለ። በእጆቹ እንባዬን ይጠራርጋል። እንኳን ውጪ እንደሚሄድ ሐሳቡ እንዳለው እንኳን አላውቅም ነበር። አዎ ስለ ብዙ ነገር አውርተናል። ስለ ህልሙ፣ ስለ እቅዱ፣ ስለ ብዙ ነገር ነግሮኛል። ይሄን ግን አላወራንም። ሰው እንዴት የማይጨርሰውን ይጀምራል? ሊያውም ፍቅር የሚሄደው ለሁለታችንም የወደፊት ህይወት እንደሆነ እየተለማመጠ ያስረዳኛል። በእጅ ያስኩትን ዛሬን ሳልኖር የምን ነገ ነው? ግን አቅም የለኝም። እንኳን እሱ ላይ ራሴ ላይ እንኳን ማዘዝ እንዳልችል መብቴን ነጥቆኛል።
ከብዙ ልምምጥና ማግባባት በኋላ እንዴት እንደሆነ በማላውቀው ሁኔታ ከአፌ እሺ የሚል ቃል ወጣ። ደንዝዣለሁ። ግራ ገብቶኛል እንጂማ በደኔ ብዙ የሚለው ነገር እያለ እሺም ብቻ አልናገርም። ለነገሩ ከሺ ውጪ ምን እስላለሁ? ለመሄድ የወሰነን ሰው በምንም አይነት ቃላት ጋጋታ ላስቀረው አልችልም። እሺ ይበልጣል ከሺ አይደል የሚባለው? ከብዙ ሺህ ቃላቶቼ እሺን መርጬ የህይወቴን መስመር ቀየርኩ። የዛን ቀን ምሽት ስለ ወደፊት ኑሯችን፣ ስለምንወልዳቸው ልጆች፣ ስለምንሰራው ቤት ሲያወራ ምሽት። የህልም ዓለም፣ የቁም ቅዠት ከዓይኔ ሲርቅ ከልቡ እንደምርቅ አውቃለሁ። ተጓዥ ነው፣ የትም ሄዶ ይለምዳል። ጠባቂ ነኝ፣ ከቆምኩበት መንቀሳቀስ ይከብደኛል። ለመጨረሻ ጊዜ የመሰነባበቻ ፍቅር ሰራ። ምናልባት ድጋሚ ከረጅም ጊዜ በኋላ የማላገኘው ሰውነቱን ጥብቅ አድርጌ ያቀፍኩት። ለዛሽ ቀን ሌላ እጅ ቢጨመርልኝ ምኞቴ ነበር። እንደማይመለስ እያወቅኩ ሸኘሁት። እንደማይመጣ እያወቅኩ እንገናኛለን ሲል ፈገግ አልኩ። እንደሚረሳኝ እያወቅኩ ትናፍቅኛለች ሲል አመንኩት። ቅርቡ ለሚያገኛት ሴት በፍቅር ሸኘሁት። ልቤ ይመለሳል ሲል ጭንቅላቴ አትሞኝ፣ የሄደ ሰው ሲመጣ ያየሽው የት ነው ይለኛል። ጭንቅላቴ በማስረጃ ሊያሳምነኝ ይታገላል። ልቤ ደግሞ በስሜት 4 ዓመታት። ናቲ ከሄደ እኔም መሃል ላይ ከቀረው 4 ዓመታት። በማመንና በመጠራጠር መሃል፣ በተስፋና በተስፋ ቢስነት መካከል፣ በመጠበቅና በመቁረጥ መካከል ላይ ሆኜ እንደባዘንኩ 4 ዓመታት። ይመጣል ብዬ ወስኜ እንዳልጸና፣ ቀርቷልን ብዬ እንዳልወስን መካከል ላይ ሆኜ ከተቸገርኩ 4 ዓመታት።